ይህን 3D ሎጎ አኒሜሽን በአላይት ሞሽን ዛሬ እንስራው። ልክ እንደዚህ ወደ አላይት ሞሽን ገብታችሁ ፕላስ አይኮኗን ክሊክ በማድረግ አፕ ሎጎ ፒኤንጂ ያስገባላችሁ ማለት ነው። በመቀጠል ልክ እንደዚህ ካስተካከላችሁ በኋላ ኢፌክት የሚለውን ክሊክ ታደርጋላችሁ። ከዛ አድ ኢፌክት የሚለውን ክሊክ በማድረግ ሰርች አይኮኑ ላይ ራስተር ብላችሁ ክሊክ ታደርጉና ክሊክ ታደርጉታላችሁ። ከዛ ስታንዳርድ ሴቲንግ የሚለውን ክሊክ በማድረግ በመቀጠል ልክ እንደዚህ ታደርጋላችሁ። ወደ ተሳብ በማድረግ እንግዲህ ኢንቴሪየር የሚለውን ክሊክ ታደርጉና እዚህ ጋር ሞላ ታደርጉታላችሁ። ወደ 52 አካባቢ ላይ ከፍ ታደርጉትና ሳብ አድርጋችሁ ሮቴሽን የሚለው ላይ ክሊክ ታደርጋላችሁ። ከዛ ዋይን ክሊክ አድርጋችሁ በዚህ መልኩ አንድ ኪፍሬም ታደርጋላችሁ። በመቀጠልም መጨረሻ ላይ አድ ታደርጉና አንድ ኪፍሬም ከዛ እዛው ላይ መጨረሻው ላይ ማለት ነው ሮቴት በዚህ መልኩ ታደርጋላችሁ። በመቀጠል ልክ እንደዚህ ሮቴት ካደረጋችሁ በኋላ እንግዲህ ሳብ ታደርጉና ግራፍ ታስገባላችሁ ማለት ነው። ግራፍ ስሙዝ ግራፍ ይሄን ታስገባላችሁ። በመቀጠል ልክ እንደዚህ አድርገን 3D ሮቴሽን ቪዲዮ ሰራን ማለት ነው። እንግዲህ እዚህ ቪዲዮ ላይ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ እመልስላችኋለሁ።